ጤና ይስጥልን ተመልካቾቻችን፣ ዛሬ የማቀርብላችሁ ዶሮ በድንች ነው። ዶሮ በድንች አሰራሩን እነግራችኋለሁ። ዶሮ ያው እኛ ኢትዮጵያኖች በደንብ እናጥባለን፣ በጨው ዘብዝፈን በሎሚ አድርገን እናጥባለን። እንደዛ ነው ያጠብኩት። ዶሮ በድንች ነው የማሳያችሁ። እዚህ ጋር የተደረደሩ ነገሮች ይገልጻሉ ምን ምን እንደሆኑ። ዶሮ አለኝ፣ ቲማቲም አለኝ፣ ቃሪያ አለኝ፣ የተከተፈ ድንች አለኝ፣ ሽንኩርት አለኝ፣ ትንሽ ቅቤ አለኝ፣ እርድ አለኝ፣ ጨው አለኝ፣ ዝንጅብል አለኝ፣ ነጭ ሽንኩርት አለኝ። እነዚህ የመሳሰሉት ናቸው የዶሮ በድንች አሰራር ዛሬ የማቀርብላችሁ። ወደ ጋዙ እንሄዳለን። አመሰግናለሁ። ጤና ይስጥልን ተመልካቾቻችን፣ ይኸው ድስቱን አገኘዋለሁ። ዶሮውን እንጨምራለን። ዶሮውን እናማስላለን። ከ12 ደቂቃ 15 ደቂቃ በኋላ ተመልሰን እንገናኛለን። አመሰግናለሁ። በመሀል ግን ዶሮውን ንኩት። አመሰግናለሁ። ጤና ይስጥልን ተመልካቾቻችን፣ 12-15 ደቂቃ ብያችኋለሁ። ተመልሰን መጥቻለሁ። ዶሮ እንደዚህ እናማስላለን። ከዛ ሽንኩርት እንጨምራለን። ሽንኩርቱን እናዋህደዋለን፣ በደንብ እናዋህደዋለን። ሽንኩርቱን እናዋህዳለን። እዛ እርድ እንጨምራለን። እርድ መጨመር አለብን። ለከለር ነው የምንጨምረው፣ በጣም አናበዛም። በትንሹ እርድ እንጨምራለን፣ እናማስላለን። ከዛ ዝንጅብልና ነጭ ሽንኩርቱን እንጨምረዋለን። ለምን እንዲዋህድ፣ በደንብ እንዲዋህድ እንጨምራለን። ቀስ እያልን እንደዚህ አድርገን እንጨምራለን። ከዛ እናማስላለን። አሁን ይሄ ይብሰል 20 ደቂቃ ይሆናል። ከዛ ሌላውን የተቀረውን ደግሞ እንጨምራለን። ከ15-20 ደቂቃ በኋላ ተመልሰን እንገናኛለን። አመሰግናለሁ። ጤና ይስጥልን ተመልካቾቻችን፣ 15-20 ደቂቃ ብያችሁ ነበር። ተመልሰን ተገናኝተናል። አሁን ምን እንጨምራለን? ነው ዶሮ እንደዚህ ከቲማቲሙ ጋር እንዲዋሃድ ማድረግ ነው ማለት ነው። አሁን ይሄንን ጨምረናል። አሁን ቲማቲም እንጨምራለን። ቲማቲም እና ቃሪያውን አንድ ላይ ጨመርን ማለት ነው። ቃሪያውን የጨመርኩበት ምክንያት ያው እንዲዋሃድ ነው፣ ጣዕሙ በጣም እንዳያቃጥል ነው። አሁን ይሄንን በደንብ እናዋሃደዋለን። ሽንኩርቱን አይታችኋል፣ ዶሮን አይታችኋል፣ ሁሉንም አይታችኋል። አሁን ይሄን እንከድነዋለን። አሁንም እንደዛው 20 ደቂቃ 15 ደቂቃ ይፈጅብናል። ተመልሰን እንገናኛለን። አመሰግናለሁ። ጤና ይስጥልኝ ተመልካቾቻችን፣ 20 ደቂቃ 15 ደቂቃ ብያችኋል፣ ሆኖታል። አሁን ይሄ በጣም ቆንጆ ሆኗል። ቲማቲሙ በስሏል። ቃሪያውን የጨመርኩት ለምን እንደሆነ ነግሬያችኋለሁ፣ በጣም እንዳያቃጥል እንዲመጠጥና እንዲዋሃድ ነው። አሁን ምን እንጨምራለን? ድንች እንጨምራለን። እናዋህዳለን። ጨው ትንሽ እንጨምራለን፣ በመጠኑ እንዳታብዙ። ጨው እንጨምራለን፣ እናዋህዳለን በደንብ። ድንቹ 10 ደቂቃ 12 ደቂቃ ለመብሰል ይፈጅበታል። ከዛ ቅቤ እናደርግና ወደ ጠረጴዛው እንገናኛለን ማለት ነው። አመሰግናለሁ ተመልካቾቻችን፣ ተመልሰን ተገናኝተናል። ድንቹን ጨምራለሁ። ድንቹ ይኸው እየበሰለ ነው። ዶሮ በስሏል። ቲማቲሙን ተዋህዷል። ቃሪያውን፣ ሁሉም ቅመሞቹን ቆንጆ ሆነዋል። አሁን ምን እንጨምራለን? ቅቤ እንጨምራለን። ትንሽ ቅቤ፣ ያላችሁን ቅቤ መጨመር ትችላላችሁ። ኢትዮጵያ ካላችሁ ኢትዮጵያ፣ ሌላ ቅቤ ካላችሁ መጨመር ትችላላችሁ። አሁን ይሄ እንደዚህ እናማስላለን። ድንቹ ግን ይቆያል መሰለኝ 10 ደቂቃ ያስጨምረናል። ግን ድንች መብሰሉን ለማወቅ ከፈለጋችሁ ቢላ አዘጋጅታችሁ ቢላውን ነካ ስታደርጉት ገብቶ ከወጣ በሰለ ማለት ነው። የኔ 10 ደቂቃ ያስጨምረኛል። ከ10 ደቂቃ በኋላ ጠረጴዛ ላይ ነው የምንገናኘው። አመሰግናለሁ። ጤና ይስጥልን ተመልካቾቻችን፣ እዚህ ጋር ይወደርሷል። ድንች በዶሮ ነበር ያልኳችሁ። በጣም ያምራል። ሰርታችሁ ብሉ። ሌላ ደግሞ ምነግራችሁ የፈለጋችሁትን አጥንት እግር ከፈለጋችሁ፣ መላላጫ ከፈለጋችሁ የፈለጋችሁትን መጠቀም ትችላላችሁ። ሰርታችሁ ብሉ። በጣም ቀላልና ቆንጆ አሰራር ነው። ሰርታችሁ ብሉ። በሌላ ቪዲዮ እስከምንገናኝ አመሰግናለሁ።